ደም ስራችን እስኪወጠር ድረስ ነው የቋጠርነው። ደም ስራችን እስኪወጠር ነው የቋጠርነው። አሁን ምርጫው ላይ እናተኩር፣ ጊዜው የምርጫ ሰዓት ነው። አሁን በቃ ምርጫው ላይ እናተኩር፣ ጊዜው የምርጫ ነው። ዳኛው ተከፍሎት እንጂ ፒኤስጂ አርሰናልን አያሸንፍም ነበር። ዳኛው ተከፍሎ እንጂ ፒኤስጂ አርሰናልን አሸንፎ አይደለም። 1.5 ሚሊዮን የአሜሪካ ዶላር የተበላው ሰው አርሰናል መሸነፉን ተከትሎ ታዋቂው ራፐር ድሬክ 1.5 ሚሊዮን ዶላር ተበላ። አርሰናል ደጋፊዎች ሲደብራችሁ እንዳላይ እግዚአብሔርን አንድ አርሰናል ደጋፊ ሲደብራችሁ እንዳላያችሁ ዳኛ ከፒኤስዲ ጋር ነው፣ ፈጣሪ ግር ከኛ ጋር ነው። ዳኛ ከፒኤስጂ ጋር ፈጣሪ ከኛ ጋር ነው። ቲክቶከር አዶናይ በትናንትናው ዕለት ዱባይ ገብቷል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ወደ ዱባይ መተናል። አዶናይ ወደ ዱባይ የሄደበት ምክንያት ምንድነው? አዶናይ ዱባይ ገብቷል። ኤርፖርቱ በጣም ተጨናንቋል። ዛሬ እነዚህንና ሌሎች ቪዲዮዎችን ይዤላችሁ መጥቻለሁ። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ይመቻችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው አዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ እንዲሁም ይህን ቪዲዮ ላይክ እያደረጋችሁ ጀምሩት። ወደ ዛሬ ቪዲዮ እንሄዳለን። እንግዲህ በትናንትናው ዕለት የአርሰናልና የፒኤስጂ ጨዋታ ነበረ። አርሰናል ያሸንፋል ብሎ 1.5 ሚሊዮን ዶላር የመደበው ሰውዬ መበላቱን ተገልጿል። እስኪ ላሰማችሁ። አርሰናል መሸነፉን ተከትሎ ታዋቂው ራፐር ድሬክ 1.5 ሚሊዮን ዶላር ተበላ። ካናዳዊው ራፐር ድሬክ አርሰናል ፒኤስጂን ያሸንፋል ብሎ 1.5 ሚሊዮን ዶላር ማስያዙ ይታወቃል። ድሬክ በዚህም 1 ሚሊዮን ዶላሩን በቀጥታ አርሰናል የምሽቱን ፍጻሜ ያሸንፋል እንዲሁም ቡካዮ ሳካ አሲስት ወይንም ግብ ያስቆጥራል ብሎ አስይዞ የነበረ ሲሆን ቀሪውን 500,000 ዶላር ደግሞ አርሰናል ጨዋታውን 1-0 ያሸንፋል ሲል መድቦበታል። አርሰናል ድሬክ እንዳለው ድል ሳይቀናው በመውጣቱ ራፐሩ 1.5 ሚሊዮን ዶላሩን ያስረክባል። የአርሰናል መሸነፍ በብዙዎች ዘንድ ቁጭትና ንዴትን ፈጥሯል። አርሰናልና ፒኤስጂ ባደረጉት ጨዋታ አርሰናል አይሸነፍም ነበረ ዳኛው ነው እንጂ የሚሉ ቪዲዮዎች አሉ። እስኪ ላሰማችሁ። ዳኛው ተከፍሎ እንጂ ፒኤስጂ አርሰናልን አሸንፎ አይደለም። ምንም ይሁን ቻምፒየንስ ኦፍ ኢንግላንድ ማን እንደሆነ እንዳረስ ደም ስራችን እስኪበጠስ ድረስ ነው የቋጠርነው። አርሰናል መቼም አይበላም። አሁን ይመጡና የሌባ ሊግ ብለው የወጣጤ ሙድ ያራምዳል። ይሄን የሌባ ሊግ አንተ አመቱን ሙሉ ፕሪሚየር ሊግ ከስንት ክለብ እያስለቀስክ በዳኛ ዘርፈውታል። ደም ስራችን እስኪወጠር ነው የቋጠርነው። እግር ትበላለህ አበላም። ሻምፒዮንስ ሊግ መቼም አበላም። መቼም ይሄ ትላልቅ ክለቦች ቦታ ነው። እግር ትበላለህ። ሻምፒዮንስ ሊግ መቼም አትበላም። ወያለው ደስን ያለኝ የስ አሁን ምርጫው ላይ እናተኩር፣ ጊዜው የምርጫ ሰዓት ነው። አሁን በቃ ምርጫው ላይ እናተኩር፣ ጊዜው የምርጫ ነው አለ አንዱ የአርሰናል ደጋፊ። ብቻ ጨዋታውን ሙሉ አይታችሁት ከሆነ በጣም አርሰናል ለፍቷል። እውነት እኔ ፒኤስጂ ያሸነፈበት መንገድ ፌር ነው ብዬ አላስብም። እና ደግሞ እግር ኳስ አትዩ ባካችሁ። ፈረንጅ ለተራገጠው እናንተ እንደዚህ ለምን ትጨነቃላችሁ የምትሉ ሰዎች እንደዚህ ልብን ከፍ ዝቅ የሚያደርግ ነገር እዚህ ዓለም ላይ ሌላ ምን አለ እስቲ ንገረኝ። ማለት እንደ እግር ኳስ ያለ ነገር የለም። የኛም ድህነትና የነሱ መራገጥ አይገናኝም። ስራህን ስራ በደንብ በአግባቡ ከዛ ጨዋታዬ በተረፈ ጊዜ ከኳስ በላይ የሚያዝናና ነገር የለም። እውነት በቃ የልብ ምትህን ነው የሚቆጣጠረው። እኔ አሁን በማያገባኝ ጨዋታ ልቤ ስቅል ብሎ እስከመጨረሻው የአርሰናል ደጋፊዎች ሲደብራችሁ እንዳላይ እግዚአብሔርን አንድ አርሰናል ደጋፊ ሲደብራችሁ እንዳላያችሁ ቻምፒየን ነን እኛ ቻምፒየን ነን እንዲህ ብሎ እንዳይደብራችሁ እግዚአብሔርን አንተ ዳኛ ግን ማለት ነው እንዲህ ብሎ እንዳይደብራችሁ ጭራሽ እንዳይደብራችሁ ቻምፒየን ነን እንዲህ ብሎ እንዳይደብራችሁ። ዳኛው ከፒኤስጂ ጋር ነው፣ ፈጣሪ ግን ከኛ ጋር ነው። የሌባ ሊግ ሰማዩን ዳኛ ከፒኤስጂ ጋር ፈጣሪ
ፈጣሪ ከኛ ጋር ነው። እስካሁን ደስማል ወይ ያባቴ አንተ ዳኛ የኛ ፔናልቲስ አንተ ሌባ አረብ ምን ያማረ ዳኛው ያብዬን ዘመድ ነው እየተባለ ነው። ዳኛው ያብዬ 15 ደቂቃ ይቀረናል። ከዛ ላ ፔናልቲ 15 ደቂቃ ወጥር መድበኛው ወጥር ደብል ቻምፕ ነው የምንሆነው። ደብል ቻምፕ እንግዲህ በትናንትናው ዕለት አርሰናል በፒኤስዲ መሸነፉን አስከትሎ ብዙ ቪዲዮዎች ተሰርተዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ስር አስቀምጡልን። ሌላው በትናንትናው ዕለት ቲክቶከር አዶናይ ዱባይ ገብቷል ማለት ነው። አዶናይ ዱባይ ገብቷል። ኤርፖርቱ በጣም ተጨናንቋል። ኑ ላሳያችሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ወደ ዱባይ መተናል። አዶናይ ወደ ዱባይ የሄደው ካሜራማኑንና ማናጀሩን ይዞ ነው። ለምን ይመስላችኋል? እንግዲህ ወንድም አዶናይ ካሜራማኑንና ማናጀሩን ይዞ ዱባይ ገብቷል። ይሄ ለኔ የመጀመሪያው ኢንተርናሽናል ጉዞ ብየዋለሁ። ምክንያቱም ብዙ ጊዜ ኢንተርናሽናል የሆኑ ሰዎች ካሜራማናቸውንና ማናጀራቸውን ይዘው ነው የሚጓዙት። አዶናይ ደግሞ ያው እንደሚታወቀው ፕሮፌሽናል ኢንተርናሽናል ሆነዋል። እነዚህ ሁለት ሰዎች ካንተ መለየት የለባቸው። ምክንያቱም እነዚህ ልጆች ካሜራማንና ማናጀር ብቻ እንዳልሆኑ እናውቃለን። እኔም አውቃለሁ። ማናጀርዬ በነገራችን ላይ በጣም ነው ሪስፔክት የሚያደርገው፣ በጣም ነው የሚወደው። ካሜራማኑ ናፒ ደግሞ ያው እንደምናውቀው ሂዝ ኤቭሪቲንግ ለአዶናይ። ስለዚህ በሄድክበት አካባቢ ባይተዋር መሆን የለብህም። ደስተኛ ሆነ የሄድክበትን አላማ በስነ ስርዓት እንድትወጣ እነዚህ ልጆች አብረው መኖር ይኖርባቸዋል ማለት ነው። በተረፈ ግን በጣም ደስ የሚል ስኬታማ ጉዞ እንደሚሆንልህ አልጠራጠርም። አሜሪካም ይመጣሉ። እንጠብቅ። እኔ ናፒ በጣም ነው የሚመቸኝ፣ በጣምና እንደዛ አርጋዶንዬ። ጉድ ላክ ቱ ዩ ያንግ ብራዘር፣ ኪፕ ጎይንግ። መልካም ቀን። አዶናይ እንግዲህ ዱባይ ከመምጣቱ በፊት አንድ ቪዲዮ ሰርቶ ነበረ። እስኪ እሱን ላሰማችሁና እንመለሳለን። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። አሜሪካ ካላችሁ I'm so excited to see you. think ዋሽንግተን ዲሲ ነው የምመጣው። ከዛ ወደ ሌሎች ስቴቶችም እሄዳለሁ ብዬ አስባለሁ። I'm not sure exactly. boom። እንግዲህ ቪዲዮውን እንደሰማችሁት ነው። አዶናይ ዱባይ ቀጥሎ ደግሞ አሜሪካ ቀጥሎ ደግሞ የተለያዩ የአውሮፓ ሀገራቶችን እንደሚጎበኝ ተናግሯል። ይህንን ያደረገው ለምን ይመስላችኋል? እስኪ ሁላችሁም በኮሜንት አሳውቁኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበረ። በቀጣይ አዳዲስና ወቅታዊ ጉዳዮች እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ። እወዳችኋለሁ።